ሰበር ዜና የቻይና የጦር አይሮፕላኖች ገደብ የተደረገባቸው የአየር ክልሎችን ጥሰው ቴህራን እንደገቡ እየተነገረ ይገኛል። እጅግ የሚያስገርም አዳዲስ ዜናዎች እየተሰሙ ነው። እስከ መጨረሻው ተከታተሉኝ። ቻይና የጦር አይሮፕላኖች ገደብ የተደረገባቸው የመካከለኛ ምስራቅ ክልሎችን ጥሰው ቴህራን እንደገቡ እየተነገረ ይገኛል። ምን ይዘው እንደገቡ እርግጠኛ የሆነ ምንጭ ባይገኝም፣ ነገር ግን ግምት የሆኑ መረጃዎች እየወጡ ይገኛሉ። የረጃጅም እጅግ ዘመናዊ የተባሉ የረጃጅም ርቀት የአየር መቃወሚያዎች ቴህራን ይዘው እንደገቡ እየተነገረ ይገኛል። ይህም የሆነበት ምክንያት እስራኤልና አሜሪካ በኢራን ላይ ሊሰነዝሩ ያሰቡት ጥቃት እንዲመክቱበት ሊሆን ይችላል እየተባለ ይገኛል። በሌላኛው ዜና ደግሞ በትላንትናው ሌሊት አሜሪካ ኢራን ላይ ጥቃት ተሰነዝራለች ተብሎ ሲጠበቅ ነበረ። ይህም በማስመልከት ኢራን የአየር ክልሏን ሙሉ ለሙሉ ከላይ እንደምትመለከቱት ዘግታው ነበረ። ነገር ግን ሌሊት ላይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቴህራን ንጹሃን መግደሏን አቁማለች ማለቱን ተከትሎ ምናልባትም የአሜሪካ ጥቃት ሊዘገይ ይችላል ተብሎ እየተጠበቀ ይገኛል። እሱ ብቻ አይደለም፣ ኢራን በዚህ ሰዓት የአየር ክልሏን በከፊል እየከፈተች ትገኛለች። ሌላ አዳዲስ ነገር ከመጣ ደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።